ይችን ሀገር እንደውሃ መዝጊያና መክፈቻ እኔ ነኝ የምዘጋት የምከፍታት የሚል አስተሳሰቦች እዚህ ሀገር ውስጥ ላይ እድል ፈንታ ሊኖራችሁ አይገባም። ያንድ የራሴ ሰርቫይቫልን ለማስጠበቅ በ135 ሚሊዮን ህዝብ ሀገር ላይ አልፈርድም። በእንደዚህ አይነት ቁማር ውስጥም አልሳተፍም። እኔ ከሀገር አልበልጥም። ሀገሬ ከኔ ብዙ ናት። በቁጥር አንድ ነኝ። በስብዕናና በታሪክ እኔ ውስን የሰው ዓመት ነኝ። ሀገር የኔ ተስፋ ናት። የኔ ብቻ ተስፋ አይደለችም። ያለፈ ትውልድና የሚመጣ ትውልድም ተስፋ ናት። የሀገርህ ነው ሲባል አንድ ጉዳይ ዜጋ መነሳት ያለበት ለምን እንዴት እንኳን የለውም። የሀገሬ ለሀገሬ ከተባለ ለኢትዮጵያ ከተባለ ከኢትዮጵያ ይሁን እንጂ በኢትዮጵያ ይሁን እንጂ ቀኝ እጅ መስጠት በፖለቲካ ማህበረሰብ ውስጥ ላይ ላላችሁ ሰዎች ምናልባት ትናንት ትልቅ ጉምቱ የፖለቲካ ጀግንነትን ይተላበሳችሁ ዛሬም ያ ጀግንነት አይሄድባችሁም። ለሀገራችሁ ስሩ፣ ሀገራችሁን ገንቡ። ሀገራችሁ በልክና በመልኩ ታላብሳችኋለች። አቋም ባለመቀየርና በመጠላላት ላይ አይደለም ጀግንነቱ መስፈር ያለበት። ይችን ሀገር እንደውሃ መዝጊያና መክፈቻ እኔ ነኝ የምዘጋት የምከፍታት የሚል አስተሳሰቦች እዚህ ሀገር ውስጥ ላይ እድል ፈንታ ሊኖራችሁ አይገባም። ትውልድ በልቶብናል፣ ሀገር በልቶብናል። መድረስ ካለብን ምስል ጎትቶ እዚህ ያለንበት ምስል ላይ አቆይቶናል። አሁን ደግሞ ኢትዮጵያ ዳይቨርስ የሆነ ኢንተረስት አላት። ብርሃኖቻችንን ደምረን ለሀገር ብርሃን መስጠት እንጂ የሀገርን ብርሃን ስለኛ ኢጎ ስለኛ ከፍ ብሎ መታየት የምንሰዋበት ዘመናቶች ማብቃት አለባቸው።